ሰላም ጤና ይስጥልን። ይህ በኢትዮጵያ ሜቴዎሮሎጂ ኢንስቲትዩት እየተዘጋጀ ወደ እናንተ የሚደርሰው የአየር ሁኔታ ዘገባ ትንበያችን ነው። አብራችሁን ቆዩ። ባለፉት ቀናት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ ጠንካራና የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁ ጋር በተያያዘም የሰሜንና የደቡብ ወሎ ዞኖች፣ የደቡብ አፋር አካባቢዎች፣ የምስራቅ የሀገራችን አካባቢዎች፣ የሀገራችን ሶማሌ ክልል አብዛኛው ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝቷል። በሌላ በኩልም እንደዚሁ ከነበረው ጠንካራ የደመና ሽፋንና ክምችት ጋር በተያያዘ የምዕራብ የሀገራችን አካባቢዎች ላይም እንደዚሁ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝተዋል ማለት ነው። ለአብነትም በምዕራብ አማራ፣ በሁሉም የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ሸዋ፣ የምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝተዋል ማለት ነው። እንደዚሁም በጥቂት ስፍራዎቻቸው ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 68 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። እንግዲህ በአጠቃላይ ባለፉት ቀናት 21 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 68 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በሌላ በኩልም እንደዚሁ በሚቀጥሉት ቀናት ለበልግ ዝናብ መፈጠርና መጠናከር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች ከእለት ወደ እለት በተለይም በምዕራብ አጋማሽ የሀገራችን አካባቢዎች ላይ እየተስፋፉና እየጠናከሩ እንደሚሄዱ አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። ከዚሁ ጋር በተያያዘም በሁሉም የበልግ ዋነኛ የዝናብ ወቅታቸው በሆኑት ማለትም የሀገራችን ሶማሌ ክልል ዞኖች፣ የጉጂ ዞኖች፣ የቦረና ዞኖች፣ የሲዳማ ክልል ዞኖች፣ የማዕከላዊ ኢትዮጵያ ክልል ዞኖች፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ፣ የምዕራብ ኦሮሚያ ዞኖች፣ የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ይጠበቃል። በሌላ በኩልም እንደዚሁ በመካከለኛው በምዕራብ ሸዋ ዞኖች፣ በምዕራብ ኦሮሚያ ዞኖች እንደዚሁ በደቡብ ምዕራብ ኢትዮጵያ ክልል ዞኖች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ እጅግ ከባድ መጠን ያለው ዝናብ እንደሚኖር የትንበያ መረጃዎች ይጠቁማሉ ማለት ነው። በአጠቃላይ በሚቀጥሉት ቀናት በአብዛኛው የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸውና በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ ይኖራቸዋል ማለት ነው። እንደዚሁም በሚቀጥሉት ቀናት የሚኖረውን የቀኑ ከፍተኛ የሙቀት መጠን በምንመለከትበት ወቅት በጥቂት የምዕራብ ትግራይ ዞኖች፣ የምዕራብ አማራ አካባቢዎች፣ የቤኒሻንጉል ጉሙዝ፣ የአፋር ክልል አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን እስከ 38 ዲግሪ ሴልሺየስ እንደሚደርስ ይጠበቃል ማለት ነው። በሌሎች የሀገራችን አካባቢዎች ማለትም በመካከለኛው፣ በምዕራብ፣ በደቡብና በምስራቅ የሀገራችን አካባቢዎች ላይም እንደዚሁ እስከ 26 ዲግሪ ሴልሺየስ ሊደርስ እንደሚችል ይጠበቃል ማለት ነው። በመጨረሻም እንደዚሁ በሚቀጥሉት ቀናት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ በሆኑ ስራዎች ላይ የሚጠበቀውን የአየር ሁኔታ ለመጠቆም ያህል በሚቀጥሉት ቀናት የመጨረሻ መዳረሻችሁን ባህር ዳር ከተማ ካደረጋችሁ በሚቀጥሉት ቀናት በባህር ዳር ከተማ ቀላል መጠን ያለው ዝናብ የሚስተዋል ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 30 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚህ በሚቀጥሉት ቀናት ባሌሮቤ ከተማን የመጎብኘት እድሉ ካጋጠማችሁ ባሌሮቤና አካባቢ የሚቀጥሉት ቀናት ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንደዚሁ በሚቀጥሉት ቀናት ወደ አፋር ክልል ገዋኔ ከተማ ጉዟችሁን ካደረጋችሁ በሚቀጥሉት ቀናት በገዋኔና አካባቢው ደመናማ የአየር ሁኔታ የሚስተዋል ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 37 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁ በሚቀጥሉት ቀናት ወደ ምዕራብ የሀገራችን አካባቢዎች ጅማ አባጅፋር ጅማ ከተማ ከሄዳችሁ በሚቀጥሉት ቀናት በጅማና አካባቢው ዝናባማ የአየር ሁኔታ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 25 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁም በሚቀጥሉት ቀናት የመጨረሻ መዳረሻችሁን ሞያሌ ከተማና አካባቢው ካደረጋችሁ በሚቀጥሉት ቀናት በሞያሌና አካባቢው ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 28 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁ በሚቀጥሉት ቀናት በወሊሶና አካባቢው ዝናባማ የአየር ሁኔታ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን 26 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁም በሚቀጥሉት ቀናት በአዳማና አካባቢው የመጨረሻ መዳረሻችሁን ካደረጋችሁ በሚቀጥሉት ቀናት አዳማ ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 30 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁ በሚቀጥሉት ቀናት በጋምቤላና አካባቢው ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 31 ዲግሪ ሴልሺየስ ይደርሳል ማለት ነው። እንደዚሁም በኮንሶም በተመሳሳይ መልኩ ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 28 ዲግሪ ሴልሺየስ ይደርሳል። እንደዚሁ በጅንካም በተመሳሳይ ሁኔታ ቀላል መጠን ያለው ዝናብ የሚጠበቅ ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 28 ዲግሪ ሴልሺየስ ይደርሳል ማለት ነው።
በሚቀጥሉት ቀናት በአዲስ አበባ ከተማ ቀላል መጠን ያለው ዝናብ የሚስተዋል ሲሆን በተለይም በነገው ዕለት ግንቦት 23፣ 24 እና 25 በአዲስ አበባ ከተማ ከሚኖረው የተስፋፋ የደመና ሽፋንና ክምችት በመነሳት አነስተኛ መጠን ያለው ዝናብ ወይም ደግሞ ቀላል መጠን ያለው ዝናብ እንደሚኖር አሃዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። የቀኑ ከፍተኛ ሙቀት መጠንም እስከ 28 ዲግሪ ሴልሺየስ ማለት ነው። በመጨረሻም ኢንስቲትዩቱ የሚያወጣቸውን የ505 የከተሞች ትንበያ የኢንስቲትዩቱን ድረገጽ www.ethiomet.gov.it በመጎብኘት የከተሞችና ሌሎችም ተጨማሪ መረጃዎችን ማግኘት ትችላላችሁ ማለት ነው። ስላዳመጣችሁን እናመሰግናለን።